ሰላም እንዴት አላችሁ? ደህና ናችሁልኝ ወይ? የአበባ ቻናል ቤተሰቦች እንዴት አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል እንኳን አደረሳችሁ። በሀገር ውስጥ በሀገር ውጭም ያላችሁ የኦርቶዶክስ እምነት ተከታዮች በሙሉ እንኳን አደረሳችሁ። ቤተሰቦችም እንኳን ለዚህ ቀንና ለዚህ ሰዓት በሰላም አደረሳችሁ። በዓሉ የሰላም የፍቅር የአንድነት ያደርግልን። እንግዲህ በዓልን እንደዚህ ቋያልና አሁን ጠላ ጋብዛችኋለሁ ለቻናል ቤተሰቦች። እንግዲህ በስደት ያላችሁ አይዟችሁ፣ አይክፋችሁ፣ ሁሉም ነገር ያልፋል። እግዚአብሔር ፈቅዶ ደግሞ ከቤተሰብ ጋር በሰላም ተገናኝተን በሰላም በዓሉን እንድናከብር ማንኛውንም በዓል እግዚአብሔር ቅዱስ ፍቃዱ ይሆንልን። ሁላችንም ሰላም ያድርገን እና አሽሮ ማለት ሁሉንም ነገር አዘጋጅተነዋል። አሁን እኔ እውነት ለመናገር ጠላ ጠምቄያለሁ፣ ዳቦም ደፍቻለሁ፣ እንጀራም ጋግሬያለሁ፣ ዶሮም ሰርቻለሁ። ግን በቃ ደስ አይላችሁም? ምክንያቱም ከቤተሰብ ተለይተን በዚህ ላይ በቃ ነፃነት የለም ምናምን ነገር እና ድብር ነው የሚለው። ብቻ እግዚአብሔር ይመስገን የመዳን ቅመሞችዬ፣ በተለይ እኛ ማለት ማንኛውም ስደተኛ ያው ብቸኛ ነው ማለት ቤተሰቡን ጥሎ እስከተሰደደ ድረስ ያው ብቸኛ ነው የሚባለው። የትም ሀገር ይኖር አውሮፓ የሚኖር አሜሪካ የሚኖር የትም ይሁን፣ ግን እኛ ያው ትንሽ ጫና ስላለብን ይከፋናል ምናምን ነገር እንደዛ ነው። ብቻ አብሽሮ እንግዲህ ሁሉም ነገር ያልፋል እና መልካም በዓል ይሁንላችሁ። ደስ የሚል በዓል ይሁንላችሁ ውድ ቤተሰቦቼ፣ ታበረታቱኝ። እንግዲህ ዩቱብ ያ አንዳንዴ ብቅ እላለሁ ለመስከረሙ፣ አንዳንዴ ደግሞ እጠፋለሁ። እንትላላችሁ ይመቻችኋል እና እንደዚህ ነኝ እኔ። ዛሬ ብትሆን ማለት ነው ዛሬ ድክም ብሎኝ በቃ የሆነ አንዴ ዶሮ ስሰራ፣ አንዴ ቡና ሳፈላ፣ አንዴ ጠላውን ከጋኑ ቀድቼ ፍሪቱ ስከት ሱአም ድክም አለኝ ጌታ። ብቻ የእንትኗ ምን ይዟል የበዓሉ በቃ የሆነ ያለ አይደለ ደግሞ እንደ ወይ በኮባ ወይ በሙዝ ቅጠል አይደል እንትን የምንለው አገር ቤት ዳቦ የሚደፋው። እዚህ ደግሞ በእንትን ይሄ ከስ ያለ የለም በእሱ ነው የሚደፋው። ምክንያቱም ሽታው የዛሬ እንትን እንዲለኝ ማለት ነው። እና ብቻ አይ ራሳችንን እየሸወድን ያለ ነው አይደል እህቶቼ። ዛሬ በቃ የራሴን ነው ሳሰቃል። አንዴ ዳቦ ስደፋ፣ አንዴ ዶሮ ስሰራ፣ አንዴ ምን ስል እና እንደዚህ ምሽት አለ ማለት ነው። አሁን ደግሞ በኢትዮጵያ ከእናንተ ተፋፈሽ ነው። እስኪ ታያችኋል ጭሱ ሆኖ እና አብሽሩ እንዳይከፋችሁ። ከቤተሰብ ተለይተን ብቸኛ ሆነን ምናምን እያላችሁ እንዳይከፋችሁ። የኔ ውድ እህቶች ሁሉም ነገር ያልፋል። ሁሉም ለበጎ ነው። ሁሉም ለበጎ ነው። ሁሉም ያልፋል። እግዚአብሔር ፈቅዶ እግዚአብሔር ሲል ደግሞ በሰላም ሀገራችን ገብተን ከቤተሰቦቻችን ጋር ልጅም ጥላችሁ የመጣችሁ ካላችሁ እንደኔ ከልጃችሁ ጋር ከባላችሁ ጋር አብራችሁ ፏፈሽ እንድትሉ የእግዚአብሔር ቅዱስ ፈቃድ ይሁንላችሁ። የሁላችንም ማለት ነው። የሁላችንም በቃ የምንመኘው ነገር ያ ነው። ስለመናገር ይኸው ሸተታችሁ
በጣም ሸትታችሁ አይደል? የኔ ወዶች እንዲሸታችሁ ብዬ ነው። እንዲሸታችሁ ካለ እኔ ማን አላችሁ? እንዲሸታችሁ ነው። በጣም አሪፍ ነው እና ስለዚህ በቃ ያለን ራሳችንን እንትን እያለን ራሳችንን ማስደሰት አለብን። በቃ መጨናነቅ አያስፈልግም። ከተጨናነቃችሁለትማ ይቻልም ከተጨናነቃችሁላት አይ ማንኛውም ሰው ማለት ነው ብዙ እንትን አለባት፣ ብዙ ስቃይ፣ ብዙ ፈተና በውስጡ ብዙ ነገር ይዟል ሁሉም ማለት ነው ከኔ ጀምሮ። ነገር ግን ያለ አይደለም መቻል ብቻ ነው። ጌታ ሆይ አንተ የፈቀድከው ሁሉ ሆነ፣ አሁንም ይሆናል፣ ካንተ ሌላ ማን አለ ማለት ብቻ ነው እንጂ ልጆቼ ሌላ የኔ ወዶች አትጨናነቁ። ማንኛችንም ብንሆን ማንኛውም ሰው የሚስቀው የሚጫወተው ምንም ነገር ሳይደርስበት ቀርቶ አይደለም። ብዙ ነገር ይደርስበታል፣ ብዙ ማለት ነው። ግን የሆዱን በሆዱ አድርጎ ነው የሚጫወተው። ገባችሁ ልጆች? እንጀራ በላ ነው። ዶሮ ወጥ ሰርቻለሁ። እንደውም ቅድም ለቅቄዋለሁ አይደል? አይታችሁታል። ለመናገር ምርጥ ዶሮ ነው የሰራሁት። ዋው ነው። ቅድም ለቅቄዋለሁ። አሁን እንግዲህ ይመጣብኛል። አንዲት ጓደኛ ያለች ጎረቤት ማለት ነው እዚህ የምንሰራበት። እኔ አሁን ስራ ቦታ ነው ያለሁት መዳም ቤት እና የእሷ መዳም ደግሞ ትንሽ ወግ ታጠብቃለች። አሁን የኔ ጣጣ የላትም። በቃ የኛ በዓል ነው እላታለሁ፣ እነግራታለሁ። ምንም ችግር የለባትም። ሁሉም ነገር እሷ ማለት ነው። እኔ ጠላ ጠምቄያለሁ፣ እሷ ጁስ፣ ፔፕሲ፣ ስፕራይት ምናምን ገዝታለች ለእኔ ማለት ነው። ሻማ ገዝታለች። ያቺ ግን ልጅቷ እንደዚህ ወግ ታጠብቃለች ማለት ነው። ሴትዮዋ ወግ ነው የምታጠብቀው። ምንድን ነው እናንተ ምናምን ትላለች እና አሁን እኔ ጋር ነው ብያታለሁ። አሁን ትመጣለች። ተዋት አላታለሁ። ሴትዮዋ ካልቀረችበት ሴትዮዋ መንደር ሄዳለች። ስትመጣ ትመጣለች ብላኛለች። ሴትዮዋ ካልቆየች ትመጣለች ማለት ነው ውዶቼ። እና በቃ ፏሽ እንላለን እንደዚህ በዓልን እንደዚህ ነው በቃ። ሰው ሀገር ህይወት ብቻው ደስ ይላል። እግዚአብሔር ይመስገን። ስለናገር የኔ ሴትዮ በጣም ጥሩ ናት። ነፃነት አለኝ። በዓላችን ነው ካልኳት ትረዳለች። የኛ በዓል ነው ካልኳት አሁን በዓላችን ነው ብያት ምንም ችግር የለም። በቃ ታውቀዋለች። ሲጀመር የኛም በዓል ታውቀዋለች። ምክንያቱም በፊት ስለነገርኳት ማለት ነው። በፊት ገና እንደመጣሁ እዚህ ቤት አሁን ከመጣሁ 5 ዓመት ምናምን ሆነኝና ገና እንደመጣሁ ነገርኳት። አሁን ራሱን የጾመኛ እንደሆንኩ ታውቃለች። እኔ እየጾም በእነሱ ጾም ጊዜ ራሱ እሷ ነበረች እንትን የምትለው እንደዚህ ስጋ ምናምን የምትከታተፈው ማለት ነው። እና ይሸትሻ ምናምን እያለች እና የእኔ ሴትዮ በጣም ጥሩ ናት። ሰውን ትረዳለች። አንዳንዶቹ ግን የሆነ ያለ አይደለ እንትን ይላሉ እና በጣም ጥሩ